እሺ ሰላም ሰላም እንዴት ናችሁ? ዛሬ ደግሞ በካንቫ የሚሰራ ቀለል ያሉ የሎጎ ምናምን ዲዛይኖች አብረን እናያለን። እሺ በመጀመሪያ ወደ ካንቫ አፓችን እንገባለን። ከገባን በኋላ የራሳችን የሆነው ምልክት ያደረኩበት ከሱ ጋር እንገባለን። በመቀጠል እስኪመጣ እንጠብቃለን። እዚህ ጋር የተለያዩ የሎጎ ዝርዝሮች ያመጣልናል። ወደታች ስክሮል እያደረግን እንመርጣለን። ኦኬ ለኛ የሚሆነውን እየፈለግን እንመርጣለን። እዚች ጋር አሁን ምልክት ያደረኩባት ቦታ በብር በዩዝዲቲ ናቸው የሚከፈሉት። አቁም ያላችሁ አሪፍ አሪፍ ሎጎች ናቸው እነሱ። ካልሆነ ደግሞ ኦኬ ብዙ ፍሬዎች አሉ፣ የሚያማምሩ ፍሬዎች አሉ፣ በእነሱ መስራት ይቻላል። እንደምታዩት እነዚህም አሁን ለጥርስ በሚሆን እስቲ እንሰራለን። እዚህ ጋር ያየሁት አሪፍ ናት እችኛዋ። እስቲ በሷ ሞክረው። አሁን ኦቨር የሚለው አለ። ኦኬ እሱን ኤዲት እያደረግን እንሞካክራት። በራሳችን በምንፈልገው አይነት አድርገን አሁን የኔ ስም ዳግም ነው። በዳጊ እስቲ አድርገን እንሞክረው። ደብል ዲ አድርገን እዚህ ጋር ቫይብ አለው ምናምን አሪፍ ነገር ይመስላል። እስቲ እስከ መጨረሻው ነው። ዴንታል ክሊኒክ በጥርስ ስለሆነ ዴንታል ክሊኒክ እንለዋለን። ኦኬ መጨረሻ ይመስላል። ግን እስቲ ሌላም ነገር እንጨምርበት። ኤሌመንት ውስጥ ገብተን ከኤሌመንቶች ብዙ ነገር ማውጣት ስለሚቻል ብዙ አይነት አሉ። ኤሌመንት ውስጥ ገብታችሁ በጣም ብዙ አይነት መምረጥ ይቻላል። ከኤሌመንት ውስጥ ገብተን ደግሞ አሪፍ የምንለውን ነገር እስቲ ሰርች እናደርግለታለን። ኦኬ ጥርስ ምናምን መርጬለታለሁ። ኦኬ እሱ ስካን እያደረገለት ነው። ኦኬ አሁን ባክግራውንዳችንን ከለር እንለውጥ። ነጭ በነጭ ጥርሱም ነጭ እንትኑም ነጭ። እዚህ ጋር ደግሞ ትናንሾቹ ጽፎች ስለማይታዩ ባክግራውንድ እስቲ እየለወጥን እንሞክረው። ባክግራውንድ ከለሩን አሪፍ መስራት። እስቲ ሌላ ጥቁር ኦኬ ውሃ ሰማያዊ አሪፍ ይመስላል። ውሃ ሰማያዊ ይሻላል። እሺ በመቀጠል ከታች ያሉ ጽሁፎች አይታዩም። እነሱን እስቲ እናስተካክል። ትንሽ እንትኑን ወይ ፎንቱን እንለውጥለት እስቲ። ኦኬ እስቲ ጎላ የሚል ፎንት አሪፍ ትመስላለች። እስቲ እንቀይራይ። ያሁኑ አሪፍ ነው። ኦኬ እሺ ዙም እናደርግ ወይ እንዲጎላ እናድርጉና አሁን አሪፍ ነው። አሁን ቀለል ያለ ለባነር ማስታወቂያ ይሆናል። አሁን እናንተ ከፈለጋችሁ ወርታች አድርጋችሁ የኢሜጅ ምልክቷን እቺ የፀሐይ ምናምን ነው ትመስለዋል። እሷን ነክታችሁ የምትፈልጉትን ከጋለሪያችሁ ከምናችሁ አድርጋችሁ መምረጥ ትችላላችሁ። የወይን ስልክ እንደምታዩት እንደምፈልግ ከጋላሪ የሚስቅ ሰው ምናምን ነገር ካለ ኋላ ባክግራውንድ አድርጋችሁ ማስገባት ትችላላችሁ። ኦኬ ወደ ጋላሪ ወስደኛል። አሁን ብነካው ሪፕሌስ የምትለውን ብነካት እቺን ወደ ጋላሪ ወስደኛል። ኦኬ እኔ ወደ ጋላሪ መግባት አልፈለኩም። ኦኬ ያው ጋላሪ ውስጥ ገብታችሁ የምትፈልጉትን ኖርማል ነው። ምንም ማድረግ አልፈለኩም። ቀጣይ ሴቭ ማድረግ ነው የሚቀረን። በቃ ቀለል ያለች ባነር መስራት ትችላላችሁ። በእንደዚህ አይነት ስማችሁን ከላይ እየጻፋችሁ ባነር መስራት ትችላላችሁ። ቀላሉ በቃ ሁሉ ነገር። ይሄ የመጨረሻ ቪዲዮችን ነው። አንድ ደግሞ ወይ ለድርጅት
ወይ ለድርጅት የሚሆን ነገር እንሞክር፣ ወይ ለፈርኒቸር እስቲ ሌላ ነገር እንሞክር። ለፈርኒቸር ደግሞ ሰርች ቴምፕሌታችን ላይ ሄደን እሺ ለድርጅት የሚሆን ማስታወቂያ ብለን እስቲ እንጻፍለትና ወይም ለምን እንደዚህ ከምናደርገው ለፈርኒቸር በሚሆን እናድርገውና ለፈርኒቸር እናድርገው። ኦኬ ለፈርኒቸር ካደረግነው በኋላ እንደምታዩት አሪፍ አሉ። በአልጋ ምናምን በጣም አሪፍ የሚሆኑ ለፈርኒቸር ቤት የሚሆኑ አሉ። ኦኬ እኛ ደግሞ ከዚህ ውስጥ አይናችን የሳቡን መርጠን እናደርጋለን ማለት ነው። እስቲ ቼክ እናድርግ። ለማንኛውም ትንሽ ወርታች አድርገን ስክሮል እያደረገን ቻይፋት እሺ እንመለስና እስቲ እንመለስ። ያያት እሷ አሪፍ ናት። ብዙም ጽሁፍ ስለሌላት ምናምን ሳቢ ትሆናለች። ብዙም ጽሁፍ ሲበዛ ብዙ የመሳብ እንትኑ ይቀንሳል፣ ፐርሰንት ይቀንሳል። የመሳብ ፐርሰንቱ ኦኬ። እዚህ ጋር እየነካን እንደቀደሙ መንካት ነው። እየነካን የምንፈልገውን ነገር መቀየር፣ ጽሁፉን የምንፈልገውን ነገር መቀየር። ከዛ በቃ ጽሁፉን ምናምን እንትን ማለት ነው። ኦኬ ከዛ በቃ እንደዚህ እያደረግን ከጨራረስን በኋላ እየነካን የምንፈልገውን አይነት ዩዘርኔማችንን የሚያገኘንን ቦታ፣ ስልክ ቁጥር፣ ኢሜይላችንን ምናምን ማስቀመጥ እንችላለን። ይህን ይመስላል። በጣም ቀላል ነው፣ ኢዚ ነው። ራሳችሁን አታስጨንቁ። ይመቻችሁ።